ስለው አይ ኦልሞስት 600,000 አለኝ። እንዴ እስካሁን 1 ሚሊዮን አልገባህም ስለው አልገባሁም ማለት በቃ ቻሌንጅ አለውና እኔ አዳማ ላይ ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች 500,000 ብር ይሰጣል። በዚህ አንድ ወር ውስጥ 1 ሚሊዮን ከገባ 500,000 ብር እና ፎሎወርስ አልኩት። በቃ ጥሩ ነው ልሞክር። እኔ እኮ ታገኛለህ መንሱር፣ መጥፎ ነገር አልሰራም። ሶሻል ሚዲያ ላይ ሰው ይወደኛል፣ በእርግጠኝነትም ደግሞ ያስገባኛል አለኝ። አይገርምም? እኔ በጣም ኮንፊደንሱ ነው ደስ ያለኝ ያን ቀን። ከዛ እሺን ጎ ሄድ አልኩት። ቪዲዮ ሰርቼ ማስረጃ ፈልጋለሁ ሲለኝ ቪዲዮ ሰርቼ ላኩለት። አሁን ግን ዘሴም ስቶሪ 1.5 የምትገባ ከሆነ 1 ሚሊዮን ብር ካልገባህ ግን 500,000 ብሩንም አታገኘውም። ከሁለት አንዱ ምረጥና መንሱሬ እኔ እንዳልኩ ነው። እኔ የምፈልገው 500,000 ብሩ ነው። ችግር የለም ይቅርብኝ፣ 1.5 ይቅርብኝ። ቀስ እያለ ሰው እያየኝ ፎሎ ያደርገኛል። ችግር የለም። አሁን 1 ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ 500,000 ብሩን ስጠኝ። ከዛ 500,000 ብሩን ከሰጠኝ በኋላ ስለ ሚሊዮኖች ደግሞ አስባለሁ። አሁን እኮ ነገርኩ። እኔ አሁን 1 ሚሊዮን ብር ብትሰጠኝ ማለት ነው መንሱርዬ፣ በአንዱ አንተ 1 ሚሊዮን ብር ብትሰጠኝ ምን አለ መሰለህ ነገርኩ። የሀብታም በሽቶች የሚባሉት ደም ግፊቱ፣ ስኳሩ፣ የምሬን እግር ምናምን የወገብ በሽታ አልፈልጋቸውም። እነዛ ገብቶሃል አይደል? ስለዚህ 100,000 ብሩን ትሰኝና አዎ እንደዛ ይሻላል የኔ አባት። ምንም ችግር የለም። አሁን እኔ ትልቁ ነገር ምንድነው መሰለህ ከአንተ ጋር ያለውን ነገር ምን ያክል ማህበረሰቡ እንደሚወድ ምን ያክል አንተ ብዙ የሚወዱ ሰዎች እንዳሉ ያየህበት ነገር ነው። ይኸው እናውም በነገራችን ላይ ቪዲዮ ውስጥ ገብቼ እያየው ነበረ። በጣም ብዙ ደንሰሃል እኮ ብዙ ነው የደነስከው። 400,000 ብር ግን ለመግባት አንድም ዳንስ አልደነስክም። አይተሃል ግን አየህ አይደለ? ስለዚህ ቀለል ባለ መልኩ አሁን እኔ 400,000 ብርና 400,000 ፎሎወርስ እና 500,000 ብር እንደሰጠሁ ግን እመን። ከዚህ በኋላ ብሰክስም እንኳ ሳክስ እንዳታወራ ነግሬሃለሁ። ኧረ መንሱሬ እኔ ብሩ ይግባ እንጂ መንሱሬ ሳክስ እግዚአብሔርን እንጂ እኔ ራሴ ልልሃል